ሰላም፣ ዛሬ የምነጋገረው ነገር የጥናት ልምድን ከስር መሰረቱ ሊቀይር የሚችል ሚስጥር ላይ ነው። ይህም ባነሰ ሰዓት ብዙ ውጤት እንዴት ማምጣት እንደሚቻል ያሳያል። እስቲ አንድ ነገር በግልጽ እንነጋገር። ሁላችንም የምናጠው ነገር ነው አይደል? ሌሊቱን ሙሉ ስናጠና አረን አይናችን እስኪቀላ እንቅልፍ አጥተን ፈተና ላይ ስንገባ ግን ውጤቱ ያው ነው። በሌላ በኩል ደግሞ ብዙ ማይጨናነቁ የሚዝናኑ ይመስሉ ጓደኞቻችንን እናያለን። ውጤት ሲመጣ ግን ቀድመውን ይገኛሉ። እንዴት ነው ነገሩ? እንዴት ሊሆን ቻለ? ተፈጥሯዊ ችሎታ ነው ወይስ ስንፍና? እንግዲህ መልሱ ሁለቱም አይደለም። ሚስጥሩ ያለው እዛ ጋ ነው። አንደኛው በጉልበት ነው የሚያጠናው፣ ሌላኛው ደግሞ በብልሃት። እናም ዛሬ የምንዳስሰው ይህንን ነው። ብልሁ ተማሪዎች የሚጠቀሙባቸውን 5 መሰረታዊ ሚስጥሮች አንድ ባንድ እንመለከታለን። በመጀመሪያ የብልሁ ተማሪ እንቆቅልሽ እንጀምራለን። ከዛ ወደ ጥረት ወጥመድ እንገባለን። ቀጥሎ የንቁ ትምህርት እና የዘላቂ ትውስታ ሚስጥሮች እናያለን። በመጨረሻም መሰረቱ ላይ እናተኩራለን፣ እሱም እረፍትና ክለሳ። እሺ እንጀምር። ክፍል 1 የብልሁ ተማሪ እንቆቅልሽ። እዚህ ላይ የምናየው ስለ ጥረትና ውጤታማነት ነው። ዋናው ነገር ምንድን ነው? ልዩነቱ ያለው ተፈጥሯዊ ችሎታ ላይ ወይም ስንፍና ላይ አይደለም። በፍጹም። ልዩነቱ ያለው በጥናት ዘዴው ላይ ነው። በጉልበት ማጥናት እና በብልሃት ማጥናት ሰማይና ምድር ናቸው። አሁን ደግሞ ወደ ትልቁ ስህተት እንጣ። ብዙ ሰው ወደሚወድቅበት ወጥመድ፣ የጥረት ወጥመድ ይባላል። ለምን ብዙ ሰዓት ማጥናት ሁልጊዜ የተሻለ ውጤት አያመጣም? እሺ የጥረት ወጥመድ ስንል ምን ማለታችን ነው? በቀላሉ ብዙ ሰዓት አጥንቻለሁ፣ ስለዚህ ብዙ አወቃለሁ የሚለው የተሳሳተ እምነት ነው። እስቲ እንደዚህ ያስቡት። አእምሮ ልክ እንደ ስልክ ባትሪ ነው። ቻርጆ ያለቀ ሲበጣ ፍጥነቱ ይቀንሳል፣ መጨረሻ ላይ ይጠፋል። አእምሮም ልክ እንደዛ ነው። ከደከመው በኋላ መጽሐፍ ከፍቶ መቀመጥ ምንም ጥቅም የለውም፣ ጊዜ ማባከን ብቻ ነው። እና ዋናው ጥያቄ መቀየር አለበት። ስንት ሰዓት አጠናሁ ብሎ መጠየቅ ሳይሆን በዚያ ጊዜ ውስጥ አእምሮዬ ምን ያህል ያዘ የሚለው ነው ትክክለኛው ጥያቄ። ቁም ነገሩ የሰዓቱ ብዛት ሳይሆን የገባን ነገር ጥራቱ ነው። እሺ ከዚህ የጥረት ወጥመድ እንዴት እንወጣለን? ወደ መፍትሄው እንምጣ። የንቁ ትምህርት ሚስጥሮች። አእምሮን እንዴት ነው የምናነቃቃው? በጣም ወሳኝ ነጥብ። በብልሃት የሚያጠኑ ተማሪዎች ጥልቅ ሥራ ወይም ዲፕ ወርክ የሚባልን ነገር ይጠቀማሉ። ይሄ ማለት ምን ማለት ነው? ጥናት ሲጀምሩ ስልካቸውን ያረቃሉ፣ ማስታወቂያዎችን ያጠፋሉ። ለተወሰነ ጊዜ ሙሉ ትኩረታቸውን ጥናቱ ላይ ብቻ ያደርጋሉ። ሌላው መንገድ ደግሞ ስልክ አጠገብ አስቀምጦ ለሚመጣው መልእክት ሁሉ መልስ የሰጥቶ ማጠናት ነው። ችግሩ ሳይንስ እንደሚለው አንዴ ትኩረት ከተበተነ በኋላ ወደ ነበረበት ለመመለስ እስከ 20 ደቂቃ ይፈጃል። አስቡት፣ አንድ ኖቲፊኬሽን ብቻ 20 ደቂቃ ያባክን። ታዲያ መፍትሄው ምንድን ነው? በጣም ቀላል እና ውጤታማ ዘዴ ያለ የፖሞዶሮ ቴክኒክ ይባላል። ነገሩ ቀላል ነው። ሰዓት ያዥ ለ25 ደቂቃ አስተካክሎ በአንድ ነገር ላይ ብቻ ሙሉ ትኩረት መስጠት ነው። ከዛ የ5 ደቂቃ እረፍት፣ ከዛ እንደገና። ይሄ አእምሮ እንዳይደክም እንዳይሰላችም ይረዳል። በጣም አሪፍ ዘዴ ነው። እሺ አሁን ደግሞ ወደሚቀጥለው ትልቅ ምስጢር እንለፍ። አክቲቭ ሪኮል ወይም ራስን መፈተን። ብዙ ሰው የሚያደርገው ምንድን ነው? መጽሐፉን ደጋግሞ ማንበብ፣ ወሳኝ መስሎ የታየውን ነገር ማሰመር። ይሄ የገባን ያስመስላል እንጂ እውቀቱ አይቆይም። ብልሃተኛው መንገድ ግን መጽሐፉን ዘግቶ እስቲ ምን ነበር ያነበብኩት ብሎ ራሱን መጠየቅ ነው። አዎ አእምሮ መረጃውን ለማውጣት ሲታገል ልክ ጡንቻ እንደምንሰራው ነው። እውቀቱ ይተነክራል፣ ለረጅም ጊዜም አይረሳም። በጣም ጥሩ። መረጃውን በአእምሯችን በንቃት አስገብተናል። ቀጣዩ ጥያቄ እንዴት ነው ለረጅም ጊዜ እንዲቆይ የምናደርገው ነው። ወደ ዘላቂ ትውስታ ሚስጥሮች ለፍ። ሁላችንም ለፈተና ጥኝ ይዘን እናውቃለን። ሁሉንም በአንድ ሌሊት ለማጥናት መሞከር ማለት ነው። ለፈተናው ቀን ያህል ሊሰራ ይችላል፣ ግን ከሳምንት በኋላ ሁሉም ነገር ይጠፋል። ለምን? ምክንያቱም የሰው አእምሮ የተሰራው ለመርሳት ነው። መፍትሄው ስፔስድ ሬፒቲሽን ወይም የተራረቀ ክለሳ ነው። ዛሬ የተማርነውን ነገር ከ3 ቀን በኋላ ከዛ ደግሞ ከ1 ሳምንት በኋላ ስንክለሰው ለአእምሯችን ይህ መረጃ ጠቃሚ ነው፣ አትርሳው የሚል መልእክት እየሰጠነው ነው። በዚህ መንገድ ነው ወደ ዘላቂ ማስታወሻነት የሚቀየረው። ግን ማስታወስ ብቻውን በቂ ነው? በፍጹም። ታላቁ አልበርት አይንስታይን ምን አለ? አንድን ነገር ለ6 ዓመት ሕፃን በሚገባው መልኩ ማስረዳት ካልቻልክ አንተ ራሱ አልገባህም ማለት ነው። ይሄ በጣም ጥልቅ አባባል ነው። ይህ ማለት ምን ማለት ነው? እውነተኛ መረዳት ማለት መሸምደድ አይደለም። እውነተኛ መረዳት ማለት አንድን ሐሳብ ከሕይወት ጋር ማገናኘት መቻል ነው። ለሌላ ሰው በቀላሉ ማስተማር መቻል ነው።
ለምሳሌ ስለ ስበት ስታጠኑ ኳስ ወደ ላይ ሲወረወር እንዴት እንደሚወድቅ ማሰብ ነው። ከዛ ለጓደኛ ማስረዳት መሞከር። አንዴ ማስረዳት ከተቻለ በቃ መቼም ቢሆን አይረሳም። እሺ፣ አሁን እነዚህን ሁሉ ዘዴዎች የሚያስተሳሰረው እና ምናልባትም ከሁሉም በላይ ወሳኙ ክፍል ላይ ደርሰናል። መሰረቱ እረፍትና ክለሳ። ብዙ ሰው የሚዘነጋው ወሳኝ ነጥብ። ብዙ ተማሪዎች እንቅልፍ ለሰነፎች ነው የሚል የተሳሳተ አመለካከት አላቸው። ይህ ግን ከእውነት የራቀ ነው። አያችሁ፣ በቀን ስታጠኑ አእምሯችሁ መረጃ የሰበሰበ ነው። ነገር ግን ልክ ኮምፒውተር ሴቭ እንደሚያደርገው አእምሮ ያንን መረጃ የሚያደራጀውና የሚያስቀምጠው በእንቅልፍ ጊዜ ነው። ጥናቶች እንደሚያሳዩት በቂ እንቅልፍ የሚያገኙ ሰዎች የማስታወስ ችሎታቸው በቂ እንቅልፍ ከማያገኙት አንጻር እጅግ በጣም የላቀ ነው። ልዩነቱ ትልቅ ነው። ይህ ማለት ሌሊቱን ሙሉ አጥንቶ ፈተና ላይ ገብቶ በድንገት ሁሉም ነገር ብላክአውት ሊሆን ይችላል። ሁሉም ነገር ሊጠፋ ይችላል። ለምን? ምክንያቱም አእምሮ መረጃውን ሴቭ ለማድረግ እድል አላገኘም። ስለዚህ በደንብ እንስማ። እንቅልፍ ጊዜ ማባከን ሳይሆን የጥናቱ ወሳኝ አካል ነው። እንግዲያው ያየናቸውን ነጥቦች እስቲ በአጭሩን ከልሳቸው። የብልሃት ጥናት እቅድ እነዚህን 5 ነገሮች ያካትታል። አንደኛ፣ ጥልቅ ሥራ፣ ያለምንም ረብሻ ማጥናት። ሁለተኛ፣ ራስን መፈተን፣ መጽሐፉን ዘግቶ ምን ተማርኩ ማለት። ሦስተኛ፣ የተራረቀ ክለሳ፣ ጥናትን በቀናት መካከል መከፋፈል። አራተኛ፣ መረዳት፣ ጽንሰ ሐሳቦችን በራስ ቃል ማስረዳት እና አምስተኛ፣ ከሁሉም በላይ አስፈላጊው በቂ እንቅልፍ። እነዚህን ዘዴዎች ከዛሬ ጀምሮ መተግበር መጀመር ይቻላል። ለውጡን በፍጥነት ማየት አይቀርም። አንድ ነገር መዘንጋት የለበትም። ትምህርት የጉልበት ሳይሆን የብልሃት ውድድር ነው። እናም ከእነዚህ ምስጢሮች ውስጥ የትኛውን ነው መጀመሪያ የምትሞክሩት?